ምንም አጋንንት አልወጣልኝ። የስንት ሰው መንጋጋ እንደዚህ እንዲያስኩ ልነግራችሁ አልችልም። ምንም መንፈስ መጮም ቢያለ አስኮ የሚባል ሰፈር ነው አዲስ አበባ መኖሩ። ሰፈር ውስጥ ያሉትን አይነ ስውራንና እብዶች ሰብስቤ ያልጸለይኩለት የለም፣ የተፈወሰም የለም። እንዲያውም ባሰባቸው። ከዛ ጌታ ለአገልግሎት እንዳልፈለገኝ ገባኝና 40 ቀን ጾም ጸሎት ገብቼ ጌታ ሆይ እባክህን ቀባኝ፣ እባክህን እዚህ ምድር ላይ እንድኖር ከፈቀድክልኝ ቅባት ስጠኝና ላገልግልህ። ግን ልትቀባኝ የማትፈልግ ከሆነና ቅባቱን የማጠፋብህ ከሆነ ሁለተኛውን ጥያቄን ግን እንድትመልስ እፈልጋለሁ። ሁለተኛው ጥያቄ ያለ ቅባት እዚህ ምድር ላይ መኖር ስለማልፈልግ በፍጥነት ወደ ራስ እንድትሰበስበኝ እጸልያለሁ። አሜን አልኩ። ከዛ በኋላ እዛ ምጾምበትና ምጸልይበት ቤት እጄንና እግሬን እንደዚህ ቀጥ አድርጌ ጌታ እንዲወስደኝ ተኛ። መቼ እንቅልፍ እንደያዘኝ አላቅም። ከእንቅልፌ ስነጋ እግሬም እንደዚህ ነው፣ እጄም እንደዚህ ነው። አልሞትኩም፣ በሕይወት አለሁ። ከዛ በኋላ ቅባቱም የለም ምንም የለም። ጌታ ሆይ አልኩት፣ እኔ አንተን ማሸነፍ ፈልጋለሁ። ከዚህ በኋላ ሌሊት 12 ሰዓት ላይ ተነስቼ ቤተ ክርስቲያን ሄጄ ቸርቻችንን ሽንት ቤቱን አጥቤ ወንበር ደርድሬ መንገድ ላይ በየቦታው እየሄድኩኝ ወንጌል መመስከር ጀመርኩ። ሌሊት ተነስቼ ስራ ከመሄዴ በፊት አንዳንድ ጊዜ 30 ሰው 40 ሰው 100 ሰው ነው ቸርች ይዤ የምሄደው መንገድ ላይ መስክር። ከዛ በየቀኑ ለ5 ዓመት መሰከርኩ ወገኖች። እና አንድ ቀን እግዚአብሔር መጣ። አሜን አሜን፣ አሁን ጊዜ ደርሷል አለ። አሁን ልትወጣ ነው አለ። ከዛ እግዚአብሔር እሳቱን በላይ ያመጣ አገልግሎት ቀጠልኩኝ። አሜሪካን ሀገር ላገለግል ሄጄ ከ175 ሀገር የመጡ ፓስተሮችን ብቻ የማገለግልበት 27000 ሰው የሚይዝ ስቴዲየም ውስጥ አገለግል በጣም ልቤ ተነክቶ አልቅሼ ጌታ ሆይ እኔ ማን ስለሆንክ ነው ይሄንን ያረክልኝ? እንዴት ይሄ ሊሆን ቻለ ብዬ አልቅሼ ከፕሮግራም በኋላ ምሳ ምንበላበት ክፍል ውስጥ አንዲት ነብይት እናት መጡና እግዚአብሔር እንደዚህ ይልሃል አሉ። ሌሊት ተነስተህ ሽንት ቤት እያጠብክ ሌሊት ተነስተህ በየመንገዱ ስትመሰክርልኝ ያን ጊዜ ነው በአይኔ ያየው አለ። ለዚህ ነው የቀባው አለ። በዛ ጉድጓድ ውስጥ ስላከበርከኝ እኔ ደግሞ በዓለም አደባባይ አከበርኩ አለ። ዛሬ